አሁን መውሊድ በየአመቱ በል እንደውም እኮ ከኢደል አድሃ ከኢደል ፍጥር በጣም ዝግጅት የሚደረገው ለማን ለመውሊድ አሁን እንደውም ዘንድሮ እኮ 6 ወር አካባቢ ፈጀባቸው 6 ወር የት ነው የወለኔ ሸክ ይላሉ የት ነው የሽልጤ ሸክ ይላሉ የት ነው የጉራጌ ሸክ ይላሉ ዝም ብሎ ድካም ነብዩ አለይሂ ሰላቱ ወሰለም እንዲ ቀን ተመስርቶለት አመት ተጠብቆ 6 ወር የሚማሞቅን ነገር ረስቶ ይድሩ ትላለ አላህን ፍራ ኢማሙ ማሊክ ነብዩ አለይሂ ሰላቱ ወሰለም ያልሰሩትን ነገር እየሰራ ረአህ ሐሰነና አለ በጎነች ብሎ የሚመለከት ከሆነ የሚሰራትም አዲስ ጅምርት فقد زعم ان الرسول صلى الله عليه وسلم خان الرساله ኢማሙ ማሊክ እኮ ናቸው ኢማሙ ማሊክ ማለት ኢማሙ ዳሩል ኢጅራ ይባላሉ መዲና የነበሩ ሙፍቲ ናቸው ኢማሙ ማሊክ በነበሩበት ጊዜ ሌላ ሰው ፈትዋ አይሰጥም ነበር ፈቂህ የሆኑ ነበሩ ነብዩ ያልሰሩትን ስራ የሚሰራ ከዛም ደግሞ ጥሩ ነው ብሎ የሚያስብ ከሆነ ነብዩ መልእክታቸውን በስነ ስርዓት አላደረሱም ብሎ እየተቻቸው ነው ወደደም ጠላም ይላሉ ቃል ረሱል ሰለላሁ ዐለይሂ ወሰለም ተብሎ ያልተመሰረተ ነገር አምጥተን ትንትላለህ እንዴ ነብዩ አለይሂ ሰላቱ ሰላም መዲና ሲሄዱ እኮ የጃሂልያ አመት ባል ነበር ምንድነው ይስሏቸው በዚህ ቀናቶች ምን እንደሰትባቸው የሆኑ የአመት ባል ቀን ነው ኢነላህ ቀድ አብደለኩማ ኸይራን ሚንሁማ አሉ ነብዩ አለይሂ ሰላቱ ሰላም ከነዚህ የአመት ባል ቀናቶች አላህ ቀይሮላቸዋል አሉ ኢደል አድሃና ኢደል ፍጥር የኢደል አድሃና የኢደል ፍጥርን አመት ባል ቀይሮላቸዋል አሉ ነብዩ አለይሂ ሰላቱ ሰላም ለኢደል አድሃ ልብስ አይገዛም አሁን ለኢደል አድሃ ቤት አይማሙቅም ለኢደል ፍጥር ልብስ አይገዛም ለኢደል ፍጥር ግመል አይገዛም ለመውሊድ ግን ይገዛል ከየት ነው የመጣው አንድ ሙጅሪም እኮ ነው የጀመረው ያ ሙጅሪም እንዴት ነው የጀመረው ሲያይ ነብዩላህ ኢሳ ልደት ያከብራሉ የነብዩላህ ኢሳ ልደት ሲያከብሩ የኛው ነብይ ታዲያ እንዴት ዝም ይባላሉ አለ ጃሂል እኮ ነው ዝም ብሎ በግንዛቤው ነው የነብዩላህ ኢሳ ከተከበረ የኛው ደግሞ ሚንባብል አውላ ብሎ ዶሮ አረዳ ከዛ እያለ ሙጅሪሞች እየተቀባበሉት መጡና ዛሬ መውሊድ ያላከበረ አይኑ ይጥፋ በሉታል አሉ አይኑ ይጥፋ በሉታል ደግሞዋለሁ አይኑ ይጥፋ በሉታል ምስኪን እንደዚህ አይባልም እኮ ነውር ነው ነብዩ አለይሂ ሰላቱ ሰላም ሀታ ተሳዳቢ አልነበሩ ተራጋሚ አልነበሩ ፋሂሻ መጥፎ ንግግር ካፋቸው ይወጣ ነበር ነብዩ አለይሂ ሰላቱ ሰላም በሌለ ነገር የሰው አይኑ ጥፋ ይባላል መውሊድ ያከበረ አይኑ ጥፋ ነበር እኮ የሚባለው ግን አይባልም ጫታችሁን ብሉ ገንፋችሁን ሞቅ አድርጉ አማሙቁት ሴቶች ጨፍሩ ጫት ብሉ ለሴቶች እኮ ነው ጫት ብሉ ጫት ያላችሁ በጫታችሁ ገንፎ ያላችሁ በገንፎአችሁ መውሊድን የሚከለክሏችሁ አይናችሁ ይጥፋ አበላቸው እያለ ለዚህ ደረጃ ተደርሷል ቢድዓ ታድጋለች ከዛም ትጎረምሳለች ከዛስ አይን ታበቅላለች ከዛስ ጆሮ ታበቅላለች ከዛስ እግርም እጅም ይኖራታል ከዛስ መደባደብ ትጀምራለች ይሄው መውሊድ እያለች መጣችና በቃ መውሊድ ያላከበረ ሰው ካፊር መውሊድ ያከበረ ሰው የነብዩ ወዳጅ ሆነ ከየት ተገኘ አስላለው ሃቱ ብርሃነኩም ኢን ኩንቱም ሳዲቂን እስኪ አምጣ በአላህ ነው ግመል አዋተን እንረድ እስኪ አምጡ መረጃ የለም ባዶ ዝም ብሎ ሲሉ ሰምቼ ይላልው ነብዬ አላህን ፍሩ መውሊድ በእስላም የለም በእስላም ሳይሆን የእስላም መሪዎች አያቁትም የእስላም መሪዎች አይደሉም የመሪዎች ተከታዮች አያቁትም የመሪዎች ተከታዮች ታሩ ጥሩ ሙስሊሞች አያቁትም ቁርአን ሐዲስ ላይ ቦታ የለው በል አንዳንድ የሚጠቅሱት ነገር አለ ቁል ቢፈድሊላሂ ወቢረህመቲሂ ፈቢዛሊከ ፈሊየፍረሁ ሁወ ኸይሩን ሚማ የጅመዑን የሚለውን ቁርአን ይጠቅሳሉ እና አብዱላህ ኢብኑ አባስ ሰሃቦች የፈሰሩት እኮ ቁል ቢፈድሊላህ ፈድል የአላህ ትሩፋት ማለት ቁርአን ወቢረህመቲሂ ፈሊየፍረሁ ይደሰቱ ነው የሚለው እንጂ መውሊድ ይፈሰራል አንድ ጊዜ ምን ቢለኝ ጥሩ ነው መንቃመ ጉንጨይኒ ደኸለል ጀነ ብሎ አሉ ነብዩ አለይሂ ሰላቱ ሰላም አለኝ አውዙ ቢላህ የዳዋ ሰው እኮ ነው ዳዋ ለ3 ቀን ለ40 ብሎ የሚወጣ ሰው እኮ መንቃመ ጉንጨይኒ ደኸለል ጀነ ብሎ አሉ ነብዩ አለይሂ ሰላቱ ሰላም አለኝ ነብዩ አለይሂ ሰላቱ ሰላም መን ከዘበ አለየ ሙተአሚደን ፈሊየተበዋ መቅዓደሁ ሚነ ናር አሉ ነብዩ በኔ ያላልኩትን ነገር እንዳልኩት አድርጎ አስመስሎ የሚያወራ ሰው መቀመጫውን ከጀሃነም ያመቻቻሉ ነብዩ አለይሂ ሰላቱ ሰላም መቀመጫው ጀሃነም ነቻሉ ያላህ ነብይ አይባልም አላህን ፍሩ መውሊድ ቢድዓ ነው መውሊድ ሽርክ ነው መውሊድ ጫት ነው መውሊድ ዳንስ ነው መውሊድ ከሴትና ከወንድ መቀላቀል ነው መውሊድ መንዙማ ነው ሽርክ ነው መውሊድ ኩፍር ነው ሰደቃ ከፈለጋችሁ አርዳችሁ አብሉ በየቦታው የተራቡ እናቶች አሉ ጫማ አጥቶ ምላጭና ምስማር እግራቸው ላይ ይፈራረቀባቸዋል በየክፍለ ሀገሩ ሂዱና ጫማ ግዙላቸው ውሃ አጥቶ የወንዙ ውሃ ከላሞች ጋር አብሮ የሚጠጡ ሰዎች አሉ ሂዱና አስቆፍሩላቸው መድረሳ አጥቶ የመድረሳ መክፈያ አጥቶ ጴንጤ ሙስሊሞችን እየተቆራመታቸው ነው ሂዱ ድረሱላቸው ዳዋ አድርጉ መውሊድ እያላችሁ ለራሳችሁ እየበላችሁ ጥርሳችሁን እየጨርሳችሁ 3 እና 4 ዞርባ እያንከራተታችሁ ስጋ ለራሳችሁ በልታችሁ ነብዩን ውዴታ ነው ቢሊደክ ተብርስ በጅስላም እንደዚህ ይባላል እንደዚህ አይባልም አረ ነቃበሉ አላህን ፍሩ ለእስላም ስሩ መድረሳ ስሩ መስጊድ ስሩ ቅሩ አስቀሩ ዳዋ አድርጉ ጥርሳችሁን ጠብቁ አይናችሁን ጠብቁ ጆሮአችሁን ጠብቁ ገንዘባችሁን ጠብቁ ሴቶችን ጠብቁ እንጂ ዝም ብሎ መውሊድ መጨፈር አላያችሁም አንዋር መስጊድ ላይ ድሮ እንደዚህ ነበር አይደል መንዙማ ሲባል የሚጨፈረው አሁን እኮ ሴቶች እንደዚህ እኮ ነው የሚያደርጉት
ሴቶች የሙስሊም ሴቶች የሚጨፍሩት እንደዚህ ነው። ጸጉራቸውስ ክፍት ነው። ቀይ ሊፕስቲክና ቻፕስቲክ እሷም እኮ የነብዩ ሙሐባ አነደደኝ እኮ ነው የምትለው። የሸይጣን ሙሐባ እኮ ነው ያነደዳት። የጫት ሙሐባ፣ የድቤ ሙሐባ፣ ከፊት ለፊት የሚጨፍሩ ሰዎች ሙሐባ እኮ ነው ያነደዷት። ነብዩ አይጨፍሩ ነበር። አውዙ ቢላህ። ነብዩ ከከከከ አላሉም እኮ ነብዩ አላሉም፣ ወላሂ አላሉም። ፈገግ ነበር ነብዩ። ለዚህ ነው ለው ተዕለሙነ ማ አዕለም ለደሂክቱም ቀሊላን ወለበከይቱም ከሲራ አሉ ነብዩ። እኔም ማቃተን ብታቁ እናንተ ሞኞች ትንሽ ትስቁና ብዙ ታለቅሱ ነበር አሉ የአላህ ነብይ። የኛዎቹ ጫት እየበሉ ይደነሳሉ። ያሁን እኮ ዳንስ እኮ ነው። የድሮ ሱፊዮች ዝም ብሎ ሱብሃንአላህ እያሉ ዝም ብሎ ድቤ ቁ እያረጉ ነበር ጫት የሚበሉት። ያሁኖቹ ዘፈን ሞቃደ ዘፈን ለአበላብ ይሆናሉ። ወዝን እኔ ያየሁት እየጨፈረ ጥምጣሙ ወደቀበት። አላህን ፍሩ እንዳትከተሏቸው። ማዕሲያ ወንጀል መስጊድ ውስጥ ይዘው የገቡ ሰዎች ናቸው። ሴትና ወንድ መቀላቀል ፈቅደዋል እንዴ ነብዩ? ሴት ድምጿን ከፍ እንዳታደርጋሉ ነብዩ አለይሂ ሰላቱ ሰላም። ቁርአን እኮ ወይዛ ሳልቱም መታን ፈስአሉሁና ሚን ወራኢ ሂጃብ አላህ። እቃን መጠየቅ ብትፈልጉ ከመጋረጃ ጀርባ። መጋረጃ ማያውቅ ሰው አለ እንዴ? ከሂጃብ ጀርባ ጠይቋቸው አለ። ዛሊኩም አጥሐሩ ሊቁሉቢኩም ወቁሉቢሂና አለ። ይህ መደባበቅ ሴትና ወንድ ያለ መቀላቀል ለእናንተም ቀልብ ንጽህና ቆንጆ ነው፣ ለእነሱም ቆንጆ ነው። በሴቶች ድምፅ ደግሞ የዝሙት በሽታ ያለባቸው ሰዎች ይደሰታሉ አለ አላህ። ድምፃቸውን ከፍ አድርገው ሲያወሩ ሲቀላቀሉ የዝሙት በሽታ ያለባቸው ወንዶች ውስጣቸው ትረካለች አለ። ይሄ አላህ ነው ያለው። ተደንቀቁ። መውሊድ ላይ እንዳትጨፍሩ፣ ጀሃነም ላይ ገብታችሁ ከሙሽሪኮች ጋር ትጨፍራላችሁ። ጥንቃቄ አድርጉ። አላህን ፍሩ። መውሊድ በቀልድ የምናልፈው አይደለም። በላሁን ሂዶ ሌላ ዓለም ገብቷል። ሌላ ዓለም የነብዩ አለ፣ የዑለማዎች አለ፣ የመስጊድ ኮሚቴዎች አለ፣ የአብሬት አለ፣ የአልከሶ አለ፣ የሶርጋን አለ፣ የቃጥባሪ አለ፣ የአናጂና አለ፣ የኑር ሁሴን አለ፣ የዳናው አለ፣ የዳንግላው አለ። ቁጥሩ እስከ መጨረሻው። ይሄ ትርምስ ከየት የመጣ ትርምስ ነው? እሺ አጃ ያደረጋችሁ ሰዎች መካ ስትሄዱ አለ እንዴ? መዲና ስትሄዱ አለ? በዛም ቃል አይገባችሁም? በአላህ መጀመሪያ የነብዩ ህግና ደንብ ቢሆን መፈጸም የነበረበት የነብዩ ሀገር ላይ ነበር። ግን የለም፣ ኪታብ ላይ የለ፣ ቁርአን ላይ የለ። አላህን ፍሩ የአላህ ባሪያዎች። እኔ ወላሂ ለእናንተ ወሲያ ነው እንዳትጨማለቁ በእንደዚህ አይነት ነገር። ሴቶች መሀል ገብታችሁ አጨፍሩ፣ ጫት አትብሉ። አላህን ፍሩ፣ ጫት አትብሉ። ጫት ሐራም ነው፣ ችግር የለውም። ሐራምም ሐላልም አይደለም። ማፊ የሚሏችሁ ሰዎች ተጠንቀቋቸው። እንዴት ነብዩ እኮ ምግብ እኮ ነው አብዛችሁ አትብሉ ያሉት። ሆድን ዘግቶ አፍኖ መተኛት ከለከሉ ነብዩ። ሆዳችሁ ለሶስት ነገር፣ ለምን? ለምግብ፣ ለምን? ለውሃ፣ ለምን? ለአየር፣ ለሶስት ነገር አድርጉት አሉ ነብዩ። አላህ ቁርአን ላይ ወኩሉ ወሽረቡ ወላ ቱስሪፉ ኢነሁ ላ ዩሂቡል ሙስሪፊን አለ አላህ። ምግብ እኮ ነው የጠቀሰው አላህ። ብሉ ጠጡ። በምግብ በመብላት በመጠጣት እስራፍ እንዳታደርጉ። ሶፍት ላይ ወስደህ እንዳጥል፣ ምግብ አንስተህ እንዳደፋ፣ ቆሻሻ ላይ እንዳታስቀምጥ፣ ሩዙን እንዳደፋው፣ እንጀራውን እንዳደፋው፣ ገንዘብ መንገድ ላይ እንዳጥል፣ እንዳታባክን አለ አላህ። ኢነሁ ላ ዩሂቡል ሙስሪፊን አለ አላህ። ድንበር ኃላፊዎችን አይወድም። እስላም ወንዝ ላይ በሚፈስ ውሃ እስራፍ ማድረግ አይፈቅድም። ወንዝ ላይ በሚፈስ ምን ችግር አለው? እዛው ሄዶ ሊቀላቀል ነው ትላል፣ ግን አይፈቅድም እስላም። ጥንቃቄ አደብን ነው የሚያስተምረው። ወላ ቱበዚር ተብዚራ ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን አለ አላህ። ማባከን እንዳታባክን። አባካኞች የሸይጣን ጓዶች ናቸው አለ አላህ። ነብዩ ርባቸው ሆዳቸው ውስጥ ድንጋይ አስረዋል እኮ ድንጋይ። ሰሃቦች ቅጠል በልተዋል፣ ቆዳ በልተዋል ለአላህ ዲን እየታገሉ። እኛ ዛሬ ጫቱን፣ አምቧውን፣ ሃይላንዱን፣ ሱካሩን፣ ሌላ ከረሜላ ለእግራቸው ትራስ ጭንቅላታቸው ትራስ አድርገው የሚቀሙ ሰዎች አሉ። የተበሉ ሰዎች ናቸው እነዚህ። ይሄው እንደዚህ አይነት ዛሊም ሲበዛ ነው ረህመቱ ዝናብ ይቆማል፣ አደጋው፣ ድንገተኛ ሞት፣ በሽታው ይበዛል። ሸሪያን የማያውቅ ሰው ሲበዛ። አማ ሸሪያ በልክ ነው የሚበላው። ምን አገባኝ እኔ ገንዘብ ነው አይባልም። ገንዘብ ያንተ አይደለም ያላህ ነው። በተፈቀደልህ ትጠቀማለህ፣ የቀረው ለወራሽ ነው ትተው የምትሄደው። ይሄ ነው። ስለዚህ እንደማ ታቲ ሱነቱ ሰሪሃ ሰሂሃ ግልጽ የሆነው ሱና ሲመጣላቸው ሀዛ ኺላፉ መዝሀቢ ይላል። ይኸው ኺላፉ መዝሀቢ ይላል። ይሄ እኮ ከኛ መዝሀብ ጋር አይገጥምም ይላል። የነብዩን መዝሀብ ለማን ሰጠኸው? የነብዩን ሐዲስ ለማን ሰጠኸው? የነብዩን ልፋት ለማን ሰጠኸው? የነብዩን ቁርአን ይዞት የመጡትን ለማን ሰጠኸው? የነብዩን ድካም ለማን ሰጠኸው? ለአንድ ሼክ ምሰጠው? አረ አላህን ፍራ፣ አላህን ፍራ፣ አላህን ፍሩ፣ አላህን እንፍራ። እንዳጠቃላይ ነብዩ ብለዋል አላሉም? ይሄ ነው በቃ የሙእሚኖች ንግግር። አላህና መልእክተኛው ብለዋል ሲባል እሺ ሊሉ ነው፣ ሊቆሙ ነው አለ። ያልቆመ ሰው ነብዩ በነበሩበት ሰዓት ቁርአን ይወርድበታል፣ ሙናፊቅ ነው ይባላል። ይሄ ሙናፊቅ የጀሃነም በሬ ነው ይባላል። የአሁኑስ ፈትራ ነው። እስከ መቼ? እስከ ምን ሞት ድረስ? ይሄ ነው ፈትራው፣ ሌላ ፈትራ የለም። ወሚንሁም መን ተጅዱ ያዕቡዱ አላ ጥሩቅ ሱፊያ ከሚለው ጀምረን እንጨርሳትና ዋናው ጋር ልንገባ ነው ነገ። ቃል الشيخ محمد بن عبد الوهاب فإذا قيل لك ما الأصول الثلاثة التي يجب على الإنسان معرفتها የሚለው ሶስቱ አንጋፋው ጋር ደረስና ሐፍዛችሁ ነው ነገ። جعلني الله وإياكم من الذين يستمعون القول